አርሰናል ይገባበታል ብሎ ከማሰብ ማለት ነው ዋንጫ ይበላል ብሎ ማሰብ ይሻላል። ናይስ በጣም አሪፍ እውነት። አሁን አፕሪሺየት መደረግ ያለባቸው ይሄን ክሊን ሺት እና ይሄንን ዊን ተያይዘውታል። እስኪ ዋናው እንግዲህ ዋንጫ ነው፣ ይሂዱ፣ ምርጥ ነው፣ ይሂዱ። ከዚህ በኋላ ነው አሁን ታፍ የሆኑ ጌሞች ያሉብሽ። እስቲ እነሱ እንዴት እንደምትወጫቸው እናያለን። ግን በጣም አሪፍ ነገር ነው እስካሁን እያሳዩን የሚገኙት። ዲስክሬዲት ምናምን ለማድረግ አይደለም። መቻቸው አሎ ና እስቲ ወጣ በል ወደዚህ እስቲ ና ወጣ በልና እስቲ አናግረኝ። ምንድን ነው የምትለው? ምን አይነት ግን ቡድን ያለ ጀማው ምን? ኧረ ተው ቡድን ይሞክርበት። ፈርስታፍ ምንድን ነው ይህ ቡድን እየሰራ ያለው እንዴ? ከባድ ጥቃት እየፈጸመ ነው የአርሰናል ሚሉት ቡድን። እንዴት ነው ጫወታን አስደባሪ ማድረግ ሲፈልግ ማስደበር የሚችለው? እንዴት ነው ማስቆጠር ሲፈልግ ጎሊዶ የሚያስቆጥረው? እንዴ ይሄ እኮ እግር ኳስ በባህሪው መመጣጠን አለበት። ገብቷል? ያን ቡድን ይሞክርብሃል፣ አንተም ትሞክራለህ። ገብቷል? ከዛ አንተም ታገባለህ፣ ያን ቡድን ያገባባል። አንተ ብዙ አግብተህ ታሸንፋለህ። እግር ኳስ እንደዛ ነው። ይሄ እኮ በቃ ፍጹም ዶሚኔት ያደረገ ቲም እኮ ነው። ማንም እናቱ ይወለድ። ለምን 19ኛችሁን ቡድን ተደራጅታችሁ መጣችሁ? ለምን አገጡን? አንደኛው ግጠሙን በቃ መሪነታችንን አጠናክረን ቀጥለናል ነው ማለት ጀማው። ከዚህ በኋላ እናቱ ወለደችው ቡድን አስቆመንም። በቃ ዘብሎ መሄድ ብቻ ነው፣ ወደፊት መገዝገዝ ብቻ ነው ጀማው። ሼር ኮፒ ሊንክ አድርግ፣ ለሁሉም አዳርስልኝ። እየመጣህ ይሰጣል በልኝ፣ ከፈለክ እየመጣንም እንሰጣለን እንሰጣለን። ሴት ፒስ ኤፍሲ ባጋት ዘገን ይላል አባቴ። እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን እኮ አይደብረውም። ገባህ አይደል? ግን 3 ፖይንት ኤፍሲ ለምን አትለው? እሱ አንተን ያናዳል። ተመሳሳይ ነገር እኮ ተመሳሳይ። ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንወጣለን። ስለዚህ 3 ፖይንት ኤፍሲ ብትለንም ቅር አይደለም። አንድ አይነት ነገር ስለሆነ ማለት ተረዳኝ አይደል? አናዘር ክሊን ሺት፣ አናዘር 0 ኦን ታርጌት። እናንተ በኦን ታርጌት፣ እኛ በጎል ማንም አያሸንፈን። ዛሬ አሁን ነው 2-0 አሸነፍ። አንድ ኦን ታርጌት ቢኖር ነው 2-1 ነበር የሚሆነው። 2-1 ነበር የሚሆነው፣ ግን 2-0 አሸነፍ። ግሬት ዎል ኦፍ ቻይና ነው እየገጠምክ ያለው። እጥር ነው በቃ። ምን ነው 6 ፓስወርድ ምናምን ገባሽ አይደል? እኛ 9 ጌም 1 ጎል ነው የገባው። 9 ጌም 1 ጎል ነው። 9 ጌም በተከታታይ መሸነፍ ጎል ምዳል ሰለቸኝ። እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ቋቅ ብሎ የነበረ። ግን አንድ ቅሬታ አለ። አርቴታ አውት የሚያስብል ማለት እኔ ክሬቲቭ አዋርዱን ካላሸነፉኝ አርቴታ አውት በቃ። ፕሮፋይል ላይ ባለው ቪዲዮ ገብተሽ ቮት አድርጊ። ፓፖቴ ማንም ብትሆን ይሄን ቪዲዮ እስከዚህ ድረስ ራሱ የሌላ ክለብ ደጋፊ እያየ ነው። አያ በነጻ ተራደር ገብተህ ቪዲዮ ላይ በዛ መሰረት ቮት አድርጊ። ዱቄት አዎ ጀማው ዛሬ አርሰናል 8-0 አሸንፏል። 8-0 ውጤት አይደለም፣ ኦን ታርጌት ነው የምንቆጥረው። ተስፋ ቆርጠናል ጀማው፣ በቃ ተስፋ ቆርጠናል። ቢያንስ ኦን ታርጌት በተሸነፈ ብዬ መቆጠር ጀምራለሁ። 0% ምን አይነት ውግም ያለ ምን ውግም ጥጥር ያለ ዲፌንስ እኔ በህይወቴ ዓለም እንደዚህ አይነት ዲፌንስ አይታጠቅም። ዓለም 100% እናረጋግጥላለሁ። 7 ተከታታይ ጨዋታ ክሊን ሺት 7 እስካሁን የተቆጠረበት 3 ጎል እንዴ! 3 ጎል እኮ ነው ደግሞ 3 ጎል። ፕሪሚየር ሊግ ከተጀመረ ስንት ወሩ ነው? ቻምፒዮንስ ሊግ ከተጀመረ ስንት ወሩ ነው እንዴ? እዚህ ያክል አሳት ነው። በጣም ከባድ ነው ከምነግራችሁ በላይ እንዴ! ሃላንድ ብቻ እኮ ነው በኦፕን ፕሌይ ያስገባባቸው። ሃላንድ ብቻ የወቅቱ ምርጥ አጥቂ አለቀቁ። አርሰናል ይገባዋል፣ ደጋፊ ደግሞ ይገባዋል፣ ዋንጫውም ይገባቸዋል። ለምንድን ነው ዋንጫውን የማይሰጡን? ከዚህ በኋላ ያው ለመርሃ ግብር ማሟያ ካልሆነ በታሪክ ኮምፒቴት ሊያደርገን የሚችል ቲም እንደሌለ እያያችሁ ነው። መንጉር ነው። ምን እያደረግን ያለ ነው? በዚህ ሲዝን የሚገርም የመጀመሪያው ፈርስት ሃፍ በቃ ያበደ ፈርስት ሃፍ ነበር የዛሬው ጨዋታ ማለት ነውና ኖርማሊ ጨዋታውም ያለቀው እዛ ላይ ነው። ሲቀጥል ቡካዮ ሳካ ትንሽ እንትን ቢል ከዛ በላይ ጎሎች ማስቆጠር የምንችልበት ፈርስት ሃፍ ነበር። ሰከንድ ሃፉን ተውት። ዴክላን ራይስ ግን ይለያል ነው የምልህ። ባጭሩ ይሄ ክለብ በዚህ ሲዝን ማለት ነው የትኛውንም ዋንጫ ከመጠራረግ ወደ ኋላ የሚል አይደለምና ተቀላላለ ትሬኒንግ አድርገን ወደ ሜዳችን ተመልሰናል። እንኳን ደስ ያላችሁ አርሰናል ደጋፊዎች። አርሰናል እኮ እንደሚያሸንፍ የተጠበቀ ነው ብለን እንዳታልፍ እኔ አልሰማህም። ምክንያቱም አሳሳቢ ደረጃ ላይ ነው ይሄ ቡድን። ጎል እየገባበት አይደለም። 3 ጎል አንተ 10 እንግሊዝ ፕሪሚየር ሊግ ተደርጎ 3 ጎል እንዴ! ይሄ እኮ ከሪያሊቲ ወጣ ያለ ነገር እኮ ነው የሰራ ያለው ይሄ ቡድን እንዴ! እኔ መጀመሪያ ፈርስት ሃፍ ተናግሬያለሁ። ሰከንድ ሃፍ ማየት አይጠበቅብንም፣ ምክንያቱም የበርንሊን ጨዋታ አይተናል። አርሰናል ወዴት ምንድነው ያሰበው? አርቴታ ምንድነው ዘንድሮ የፕሪሚየር ሊግ ቲሞች ምን አባታቸው እየሆኑ ነው ዘንድሮ?
ጎል እንኳን አያስቆጥሩም። ሄደው የሆነ ነገር አይሞክሩም። ኤኒዌይ በቶፕ ስፖርት ማለት ነው እስከ 75% መልቲ ቤት ቦነስ ማግኘት ትችላላችሁ ማለት ነው። አባት እየገባህ ጠቅ ነው። ያው እንደተለመደው 2-2 ማለት ነው። ዛሬማ ኦን ታርጌት ራሱ አልነበረም። አረ እንደው ይሄ ክለብ እንደው አንድ አፈቅደም ጨዋታው እንዲያምር አንድ ጎል ምናምን መጀመሪያ አፈቅደ ምናምን ካምባክ ምናምን እኛንም ልባችን ለመስበር አትሞክርም ወይ? አንድ ይገባል ወይ ሁለት ይገባል በዛው ያልቃል በቃ። ዛሬማ ኦን ታርጌትም የለም ኦፍ ታርጌት ነበር። እዚህ ቲም ላይ እኮ እኔ የምሰራው ከዚህ በኋላ አንድ ጎል ከገባበት እኮ ነው እንዴት ገባበት ምናምን ብዬ ነው መስራት ያለብኝ እንጂ መሸነፉን ልርሳው እንዴ። በቃ ይሄ ዋንጫ የምር ቁማር የተበላ ዋንጫ ከወዲሁ በቃ የተረጋገጠ ዋንጫ የምር የተረጋገጠ ከወዲሁ በቃ ጭራሽ ኦን ታርጌት ይጥፋ። ኧረ በዙ ራያ ቆይ ምንድነው እንዴ? ደሞዝ ይቀንስ እንጂ ወይ እንዴ በነፃ በየሳምንቱ እንደዚህ ያለ እንዴ? ኧረ በስ ኧረ እናንተ አንድ አፈቅዱ የሆነ ካምባክ ሰርታችሁ አታሸንፉም? እንግዲያው ማን ደፍሮ ይሞክረኝና፣ አረ ምን አይነት ቡድን ነው? አረ ቢያንስ ሞክሩብን። ሰከንድ አፍ እኮ ማለት ነው እንዲሞክሩ ያላረግነው ጥረት የለም። ሰጠናቸው አቀበላ የለም ወፍ የለም። አርሰናል ነው ይሄ የድሮ ኦልዲስ ይሄ ካቴና የሚባለው የጣሊያን ቲሞች ትይዝሏቸዋል። የጣሊያን ቲም መች ይከላከላል? ማጋሌሽ ብትል ሳሊባ ብትል እየደበራቸው እኮ ነው ታውቃላችሁ። መዝናናት ሲያምራቸው ይነጥቋቸውና መልሰው ኳሱን ይሰጧቸዋል። እንዴት ይጫወቱ አልቻሉማ፣ መፈተን አልቻሉም። ራያ ደሞዝ መቀነስ አለብህ። ያለ ስራ እየወጣህ ነው ወይ ደግሞ ማለት ነው እንደ ጆተኒ በረኛ ገልብጠን ነው የምንገባላችሁ ከዚህ በኋላ። ይደብራላ። አንመጣጠንም። አንድ ኦን ታርጌት ደስ አይልም። ፋርመርስ ሊግ እኮ ብያችሁ ነበር። ፋርመርስ ሊግ አስመሰል ነው። አረ ይሄ ልጅ ምንድነህ? በእናትህ ምንድነህ? በዚህ ሰዓት ማለት ነው the best midfielder የሚያክለው የለም። ጽድት ያለ ክሊን የሆነ ሚድፊልደር ማለት ዴክላን ራይስ ነው። ዛሬ ማለት ነው አርሰናል ብቻ አይደለም 2-0 ያሸነፈው፣ ዴክላን ራይስ ነው 2-0 ያሸነፈው። የሚገርም ጨዋታ፣ የሚገርም ፐርፎርማንስ። አተ አይተሃል? የሆነ የትራፊክ እኮ መብራት ነው የሚመስለው፣ አረንጓዴ የትራፊክ መብራት። ተሳስተሃል። የኛው አይበገረው ቡድን ለተከታታይ 9 ጨዋታ ረሚም። አረ እስቲ ተውት እስቲ አንድ ጎል እንኳን አግቡበት በእናታችሁ። 9 ጨዋታ አንድ ጎል እንኳን አግቡበት። አረ ኩራ የአርሰናል ደጋፊ ደረተን ነፍተ ሂድ። አርሰናል 2 በርንሌይ 0 የተጫዋቾች ሬቲንግ ማለት ነው። እኔ ዛሬ ተናድጃለሁ እንዴ! ተመታብን እኮ ኳስ አንግል ገጨባቸው። ከበረኛ ነው የምንጀምረው እንደ ሁልጊዜው ማለት ነው። ራያ ቅጣት ምትን አስተካክል። ራያ ማስተካከል አለብህ። ቅጣት ምት አትችልም እንዴ? አንግል ገጨባቸው እኮ ዛሬም እኮ። ስለዚህ ማለት ነው ለራያ 7 እንሰጠዋለን ማለት ነው። ወደ ተከላካዮች እንሄዳለን። ካላፊዮሪ ጽድት ያለ ፓስ ያደርግ ነበር፣ በመከላከልም በማጥቃትም ዛሬ ፐርፌክት ነበር። ገባችሁ? ካላፊዮሪ 8.5 ዛሬ አስደስቶኛል ማለት ነው። ወደ ተከላካያችን እንሄዳለን። ሴንተር ባኮቻችን ሁሌ ማለት ሶሊድ ናቸው፣ ምንም ጥያቄ የለው። ለሁለቱም 8 ነው የምንሰጣቸው። ጋብርኤልም በዚህ በኩል ጽድት ያለ ነበር። ሳሊባም ከጉዳት ተመልሶ አሪፍ ነገር ነው ያደረገው 8 ማለት ነው። ቲምበር ዛሬ ጽድት ያለ ጨዋታ ሲጫወት ነበር። ቲምበር ሁሌም ነው ጽድት ያለ ጨዋታ የሚጫወት 8.5 ማለት ነው። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ጽድት ያለ ነገር ይዤላችሁ መጥቻለሁ። ገባችሁ? ኤሌፋንት ቤት ማለት ነው አዳዲስ ቶርናመንቶች ይዘውላችሁ መጥቷል። ጎልደን ጎል የሚባል አለ። በየሳምንቱ የተመረጡ ጨዋታዎች ላይ ማለት ነው አንድ ጎል ሲገባ 30 ብር ተጨማሪ በየጎሉ ማለት ነው። ገባችኋ? ከዚህም የተሻለ ደግሞ ብዙ ቶርናመንቶች አሉ። አቬተር፣ ቺክን ሮስ፣ በጣም ብዙ ጌሞች አሉ ማለት ነው። ጎግል ላይ እየገባችሁ ማለት ነው ኤሌፋንት ቤት ብላችሁ ሰርች እያደረጋችሁ መጮታችሁ እንዳረሱ። ዙቢሜንዲ ምንድነው የሚሰራው ነው? ዛሬ ጽድት ያለ ጨዋታ ነበር ሲጮት የነበረው። ቴምፖ ኮንትሮል ሲያደርግ ፓስ፣ የአየር ኳስ አቀሙትም። ቁመቱ አጭር ነው ግን የአየር ኳስ ይገጭብሃል። እንዴት እንደሆነ አላውቅም። በጣም የሚያምር ጨዋታ 8 ከ10 ማለት ነው። ዴክላን ራይስ በስና ማን ኦፍ ዘማች ነው። ዴክላን ራይስ ማን ኦፍ ዘማች፣ የኔ ማን ኦፍ ዘማች ዴክላን ራይስ። ምን አይነት ጨዋታ ነው እንዴ! ኮርኖን ያገባው ነው በሱ ምክንያት ነው። ጭራሽ ሄዶ አገባ። ፓስ ሲያደርግ ድሪብል ሲያደርግ ዛሬ ሙሉ ለሙሉ ፐርፌክት ነበር። 9.5 ማለት ነው። ኤዜ ጋር እንሄዳለን። ኤዜ ከቲሙ ጋር እየተዋሃደ ነው። እርግጠኛ ነኝ የምነግራችሁ ነገር ከቲሙ ጋር እየተዋሃደ ድሪብሉ፣ ፓሶቹ በጣም ጽድት ያለ ነገር ነበር ዛሬም ሲያደርግ የነበረው ማለት ነው። 8 ከ10 ትንሽ እንደውም አታክሊ ዛሬ ያናደደኝ ሳካ
ሳካ ምንድን እያደረክ ያለው? 2 ኳስ ነው የሳተው፣ 2 ያለቀለት ኳስ ማለት ነው። ዛሬ ቢገባብን ኖሮ እናደድ ነበር። ሳካ መመለስ አለብን በደንብ። ኦዴጋርድ እስኪመለስ ድረስ በደንብ ይጮት አይመስለኝም። 7 ከ10 ጊዮኬሬሽ ዛሬ ጽድት ያለ ጨዋታ ሲጮት ነበር። ድሪብሉም ደስ ይል ነበር፣ ፓሲንጎቹ ራሱ ደስ ይሉ ነበር ዛሬ ማለት ነው። በጣም የሚያምር ጨዋታ ተቀይሮ ነው የወጣው ማለት ነው። ግን እንደዛም ቢሆን በጣም የሚያምር ጨዋታ ተጫውቷል። 8 ከ10 እንሰጠዋለን ማለት ነው። ትሮሳርድ ከአታካችን ዛሬ ማለት ነው ከሶስቱም ፍሮንት ስሪ ትሮሳርድ ነበር ሲጮት የነበረው። ምን አይነት ጨዋታ ድሪብል በሉት። በዛ ላይ ደግሞ ለራይስ ያደርገውን ክሮስ አይታችሁታል አይደል? በጣም የሚያምር ጨዋታ 8.5 ከተቀያሪዎች ደግሞ ማለት ነው ኗኔሪ ገብታ አሪፍ ለመንቀሳቀስ የሞከረች ነበር 7.5 ከዛ ሜሪኖ 7 ሂንካፔም 7 ማለት ነው። እኔ የምለው የአርሰናል ደጋፊዎች ሌላው ክለብ ጎል እንዳይቆጠርበት ቁጭ ብሎ ይቆጠራል፣ እኛ ኦን ታርጌት እንዳይሞከርብን እንቋጥር። ወይኔ ግን እንኳን ደስ አላችሁ፣ ቋጠራችን ተሳክቷል። ዛሬም በክሊንሺት ወጥተናል። ኢቭን ኦን ታርጌት ሳይሞከርብን የሚገርም ፐርፎርማንስ ነበር ያየነው። የዮኬሬስ ነገር ትንሽ ያሳስባል። ሜሪኖ ከገባ በኋላ ትንሽ ብንንገዳገድም አሸንፈን ወጥተናል። በቃ የቀጣይ ጨዋታ ማሰብ ነው ያለብን። ከዚህ በኋላ በትልልቅ ድሎች ያገናኘን። ይመቻችሁ፣ ቀውጡት።